በዚህ ዓመት ለ2014-15 ዓመተ ምህረት የምርት ዘመን ከገቡልን የግብአት አይነቶች መካከል በአግባቡ ስርጭት እየተካሄደ ያለበት ሁኔታ ነው ያለ። ይህ ማለት ወደ የእቅዳችን ከገባልን አኳያ እስካሁን እስከ ትናንት እስከ 25/09/2014 ማታ ድረስ ወደ 70% ማዳበሪያ አሰራጭተናል። ምርጥ ዘር ወደ 54% አካባቢ አሰራጭተናል። እና አሁን ባለው ሁኔታ ያለው ነገር ምንድነው? ከህብረት ስራ አኳያ ማምቁተ ግብርናት በጋራ ሰርተው ባመጡት ኩፐን መሰረት አርሶ አደሩ እየተስተናገደ ነው ያለ። የግብርና ባለሙያዎችን ከዚህ ዓመት ከነበረው አሰራር በጣም በተሻለ አግባብ ሁሉም አርሶ አደር በፍትሃዊነት እንዲደርሰው እየሰሩ ነው። ያ ማለት እኛ የሰጠነው አቅጣጫ ምንድነው? አንድ አርሶ አደር ቢያንስ 1 ኩንታል ብቻ ይውሰድ። ከዛ በኋላ ለሁሉም ካደረስን በኋላ አንዳንድ ኩንታል እንደገና የሚመጡ ማዳበሪያዎችን ታሳቢ በማድረግ እንደገና ደግሞ የመጨመር ነው እንጂ ከዚህ በፊት እንደነበረው ብር ያለው ወይም በተለያየ መንገድ መግዛት የሚችል 4፣ 5፣ 6 ኩንታል እስከ 10 ኩንታል ገዝቶ የማስቀመጥ እልፍ ሲልም ወደ ገበያ የማውጣት ለትርፍ ስራዎች የማውጣት ሲታይ ነበር። በዚህ ዓመት ግን እኛ ይሄን እንዳይፈጠር ሁሉም አርሶ አደር አንዳንድ ኩንታል መውሰድ አለበት ብለን በሰጠነው አቅጣጫ መሰረት በዛ መንገድ ግብርና ባለሙያዎች በአግባቡ እያሰራጩ ነው ያሉ። አሁን እያጋጠመ ያለው ችግር ምንድነው? የህብረት ስራ ማህበሩ ለምሳሌ የጨት ለገብ ህብረት ስራ ማህበር 4 ቀበሌዎች ነው ያሉት። 4 ቀበሌ የሚያስተናግድ በመጀመሪያው ሰሞን አካባቢ 4ቱም ቀበሌ በአንድ ላይ ነው የሚስተናገዱ። ያው አንወስድም ዋጋው ገኗል የሚል ጥያቄ ስለነበር አርሶ አደሩ ያንን ለማስተካከል ሲባል የ4ቱም ቀበሌ ግብርናዎች ገበሬው አርሶ አደሮች ከዚህ ላይ መጣው ይወስዱ ነበር። ከዛ በኋላ ግን ሰውዬ ወደ ዋጋው እንደማይቀንስ ከተረዳ በኋላ ፍላጎቱ እየጨመረ ሲመጣ 4ቱም ቀበሌ ተራ ሰኞ ቸንከር፣ ማክሰኞ ተዘባ፣ ሮብ ዳርና፣ ሐሙስ መስቀለ ክርስቶስ እንደዚህ በሳምንት 4ቱም ቀናቶች ይሄ ተራ ሲያልቅ ዙሮ እንደዚህ ተራው እየቀጠለ እያሰራጨን ያለ። ይሄም ሆኖ ግን በአንድ ቀን አንድ ቀበሌ ለማስተናገድ ከባድ ነው። አንድ ቀበሌ ይሄ ማዕከሉ በጣም ሰፋፊ ከ1500 በላይ አባወራ ነው ያላቸው። ስለዚህ በአንድ ቀን የቸንከርን ለምሳሌ ብንቀጥር ጨርቆስ የሚባለው ጎጥ ነው የሚመጣ ጨርቆስ ማለት ነው። በሁለተኛው ከ4 ቀን በኋላ ቸንከር ሲደርሰው ጥባ ወስጌ ይመጣል። እንደዚህ ሆኖ ግን በጣም ከባድ የህዝብ ብዛት ስላለ በአግባቡ ማሰራጨቱ ጥሩ ቢሆንም ነገር ግን አሁንም አርሶ አደሩ በፈለገው ቀን እየተስተናገደ አይደለም። ያ ደግሞ የምን ችግር ነው? አብቅተህ በአንድ ቀን ከ300 ከ400 በላይ ህዝብ በላይ ለማሰራጨት የሰው ኃይል እጥረት አለው። አንደኛ 150 ሺህ ብር እንደሞላ ከዋናው አብቅተ ጋር ተገናኝተው ኦዲት ያደርጋሉ። 150 ሺህ ብር 150 ሺህ ብር ደግሞ በዚህ ዓመት የ30 ኩንታል ዋጋ ነው። ስለዚህ 30 ኩንታል እንዳሰራጨህ አብቅታዎች ከዋናው አብቅተ ጋር ተገናኝተው ብር ያስገባሉ። እንደገና ደግሞ 30 ኩንታል እንዳሰራጨህ በተመሳሳይ። ስለዚህ የሚመጣው አርሶ አደር በቀን 600 700 ነው እየተስተናገደ ያለው፣ ግን 300 እና 350 በላይ አይሆንም። ስለዚህ ያለው ነገር አሁንም ጊዜውን በአግባቡ ተጠቅሞ በፍጥነት መውሰድ ይፈልጋል አርሶ አደሩ። ነገር ግን በአብቅታ የሰው ኃይል እጥረትና ብር በየጊዜው ወደ ዋናው አብቅታ እየሄዱ ስለሚያወራርዱና ስለሚቆጥሩ በዛ ምክንያት ትንሽ የአርሶ አደራችን በሚፈልገው ፍጥነት ያለመውሰድ ችግር አለ። ከዚህ ውጭ ግን የፍትሃዊነት ችግር የለም። ቸክ ማድረግ ይቻላል። በሁሉም ቀበሌዎች በዚህ ዓመት የፍትሃዊነት ችግር የለም። እጥረትም የለም። እጥረት አሁን ሁሉም መጋዘኖቻችን ማዳበሪያ አላቸው። ግን ቅድም ባልኳችሁ መሰረት ከአብቅተ ጋር ያለው ፍጥነት አነስተኛ ስለሆነ ሁሉንም መጋዘኖች በአንድ ሳምንት ማሰራጨት እንችላለን እኛ በአንድ ሳምንት ማለት ነው። ግን ደግሞ እስከ 11 ሰዓት ተኩል ቢሰሩ አብቅቶች 300 እና ከ350 በላይ ሰው አስተናግዱ። በዛ ምክንያት ሁሉም መጋዘን ላይ ማዳበሪያ አለ። እጥረቱ በአግባቡ ከሚመለከተው ጋር ተነጋግረን አሁንም ማዳበሪያ እየገባ ነው። እጥረት ያጋጥማል ተብሎ አይታሰብም። እና ከአብቅተ ጋር ተያይዞ ያለው ችግር ብቻ ከተፈታልን እንደኛ በሳምንት ወይም በቀን እስከ 1000 ኩንታል ለምሳሌ ይሄ ሁለገብ እስከ 1000 ኩንታል ማስራጨት ይችላል። ኩፐን ይሰራል። የ50 ሰው ኩፐን አንድ ኩፐን ናት። ልማት ቡድኑ ወስዶ የሚያከፋፍል በዛ መሰረት ያ ኩፐን
አውጦ የአምሳ ሰው መስጠት ለኛ ብዙም አያከብድም። ራሱን የቻለ ንብረት ክፍል አለ። በዛ መንገድ እያስተናገደ ይሄዳል። ግን ቅድም እንዳልኳችሁ ግን ከአምጥታ ጋር ያለው ብር መቁጠር በጣም ሰፊ ሰዓት የሚወስድ የተቆጠረውን ብር 150 ሺህ ብር እንደሞላ ከዋናው አምጥታ ጋር ተገናኝቶ እንደገና ማስረከብ ሰፊ ሰዓት የሚወስድ በዚህ ምክንያት በሚፈለገው ፍጥነት ያለ ማስተናገድ ችግር አለ። ይሄ ነው ያለው ሁኔታ።